ሜካፕ፣ ጥፍር፣ አይላሽ፣ ሂና፣ ኦምብሬም እንሰጣለን። 5 አይነት ትምህርት ማለት ነው። በ10 ቀን ተምረው ይጨርሳሉ። በጣም ጎበዝ ነው የሚሆኑ። ጥፍሩ ደግሞ በ10 ቀን ነው። እሱ አይላሽ እና ሂና ደግሞ 7 ቀን። ስለዚህ ተመልካቾቻችን እንግዲህ እንደሰማችሁት በ10 ቀን ፕሮፌሽናል ሜካፕ አርቲስት ታደርጋቸዋለች ማለት ነው። ማሄጋኑ እንላለን። እስቲ ስለ ፓኬጃችሁ እናወራና አንድ ላይ በእንድል አድርገው የሚይዟቸውን ፓኬጆች ንገሪ። እኛ የምናስተምረው 4 ፓኬጅ ዲስካውንት ያወጣንባቸው 4 ፓኬጆች አሉ። ሜካፕ፣ ጥፍር፣ አይላሽ እና ሂና ማለት ነው። 4ቱንም አንድ ላይ ለሚማር ሰው ትምህርት ቤቱ ባለቤትና አስተማሪ ነው። ሜካፕ፣ ጥፍር፣ አይላሽ፣ ሂና፣ ኦምብሬም እንሰጣለን። 5 አይነት ትምህርት ማለት ነው። ሜካፑ 10 ቀን ነው። በ10 ቀን ተምረው ይጨርሳሉ። በጣም ጎበዝ ነው የሚሆኑ። ጥፍሩ ደግሞ በ10 ቀን ነው። እሱ አይላሽ እና ሂና ደግሞ 7 ቀን። ስለዚህ ተመልካቾቻችን እንግዲህ እንደሰማችሁት በ10 ቀን ፕሮፌሽናል ሜካፕ አርቲስት ታደርጋቸዋለች ማለት ነው። ማሄጋኑ እንላለን። እስቲ ምን አይነት ስቴፖችን ማለፍ አለባቸው ተማሪዎች? የመጀመሪያ ቀን ያው በወረቀት ላይ ስኬች ካደረጉ በኋላ በቲዮሪ አንድ ስለ ሜካፕ ሙሉ የሚያስፈልጋቸው ነገሮች ምናምን በቲዮሪ እንሰጣቸዋለን። ከዛም በኋላ ቀጥታ ወደ ፕራክቲስ ነው የሚገቡት። የመጀመሪያ ቀን ሲምፕል ሜካፕ ነው የሚማሩት። ከዛ በኋላ ደግሞ በራሳቸው ፕራክቲስ እንዲያደርጉ እናደርጋቸዋለን። ከዛ ሀፍ ከት ክሪስ፣ ስሞኪ፣ ፉል ከት ክሪስ፣ ብራይዳል፣ ክሬቲቭ ሁሉንም እንደዚህ አንዳንድ ቀን ከኛ ጋር ይሰሩና አንዳንድ ቀን ደግሞ በራሳቸው ፕራክቲስ አድርገው ይጨርሳሉ ማለት ነው። ስለዚህ እንደ ስቴፑ ማለት ነው። በየስቴፑ ከጥፍር እንጀምር። በጣም አሪፍ። እንግዲህ የጥፍር ኤሪያችሁ ነው። ይሄኛው ተማሪዎች ያችን ጥፍር የሚሰሩበት ቦታ ነው። እዚህ ጋር ብቻ 4 ሰው ማስተናገድ እንችላል። 4 ተማሪና 4 የሚሰራ ሰው በአጠቃላይ 8 ሰው። አንድ ጥፍር ሰርቶ ለመጨረስ ምን ያህል ጊዜ ይፈጃል? ኖርማሊ ከተማሪ ይለያያል እና ስለዚህ ሰዓት ገደብ አንሰጠውም። እኛ አንድ ሰው ሰርተው እስከሚጨርሱ በየትኛውም ሰዓት መጥተው አንድ ሰው ሰርተው እስከሚጨርሱ ቆይተው ሲጨርሱ ይሄዳሉ ማለት ነው። ስለዚህ ይሄ ማለት በ10 ቀን ውስጥ እነሱ በፈለጉበት ሰዓት መጥተው አንድ ሰው ጨርሰው የመሄድ ነው የሚሆነው ማለት ነው። ወደ ፕራክቲስ ሲገቡ መጀመሪያ ከምንድን ነው የሚጀምሩት? መጀመሪያ የጥፍር የተለያዩ አይነት አሰራሮች አሉ። መጀመሪያ ጥፍር ነው የሚሰሩት። ጄል ምናምን ጄል የለው ማለት ነው። ከዛ ደግሞ ወደ ጄል ነው የምንገባው። በብዛት ሀገራችን ላይ የተለመደው ጄል ስለሆነ ጄሉን ነው ሰፋ ያለ ጊዜ የምናስተምራቸው ማለት ነው። ከዛ በኋላ ደግሞ አክለሪክ ደግሞ አለ። እሱን 2 ቀን ብቻ ነው የምናስተምራቸው። የመጨረሻ 2ቱን ቀኖች አክለሪክ ነው የሚማሩት ማለት ነው። እና እያንዳንዱ ቀን ግን የተለያየ ዲዛይን አምጥተው ይዘው ያመጡትም ካለ ወይም ደግሞ እኛም እናሳያቸዋለን የተለያየ ዲዛይን። ስለዚህ ክሬቲቭ መሆን አለባቸው ማለት ነው ተማሪ ላይ ራሳቸው። በጣም ፈጣን መሆን አለባቸው። ቲዮሪውን ከጨረሱም በኋላ ቀጥታ የምንገባው ወደ ፕራክቲስ ነው። የመጀመሪያ ቀን ፉል ፌስ ሜካፕ ነው የሚሰሩት። ግን የምንጀምረው ሁልጊዜም ከቅንድብ ነው። ቅንድቡን ፐርፌክት እስከሚመጣ ድረስ በደንብ ፕራክቲስ እናደርግና ከዛ ወደ አይሻዶ እንገባለን። ያው የመጀመሪያ ቀን ግማሽ ነው የምንሰራው። ግማሹን እኛ እያሳየናቸው፣ ግማሹን ደግሞ እነሱ ይሰራሉ። ከዛ ፉል ፌስ ሰርተን ግማሽ እንሄዳለን ማለት ነው። በማግስቱ ግን ሙሉውን ራሳቸው እንዲሰሩ እራሱ በትላንት ይሰራ ነው ደግሞ እንዲሰሩ ለብቻቸው እንዲሰሩ እናደርጋለን። በየትኛውም ሰዓት መጥተው አንድ ሰው ሰርተው እስከሚጨርሱ ነው የሚቆየው። ለተማሪው ስለሚለያይ የሚፈጅባቸው ሰዓት ከዚህ እስከዚህ ብለን አንገድብም እና ደግሞ እስከ ማታ 12 ሰዓት አንዳንዴም እስከ 1 ሰዓት ስለምንሰራ ኤኒታይም መምጣት ይችላሉ። ፍሪ ስኬጁል ነው ያለው። በጣም አሪፍ። ማቴሪያላቸውስ እንዴት ነው? መጀመሪያ ያው የማቴሪያል ገለጻ ይኖራል አይደለ? ምን ጋር ነው የምንጠቀመው የሚባለው ነገር ይለያያል እና የተወሰኑትን እስኪ ለመንገር ሞክሪ። በጣም ብዙ አይነት ፕሮዳክቶች አሉ። ያው ግን ዋና የምንላቸው እንደዚህ የቅንድብ መስሪያ ፖሜዶች፣ የቅንድብ ጄል፣ አይሻዶ፣ ላይነር፣ ፋውንዴሽን፣ ኮንሲለር፣ ኮንቱር ምናምን በጣም ብዙ አይነቶች አሉ። እነዚህ ግን ዋና የምንላቸው አሉ። ፓውደር፣ ሴቲንግ ፓውደር፣ ፕራይመር፣ ሞይስቸራይዘር እነዚህ ነገሮች መጀመሪያ ኮንፊውዝድ እንዳይሆኑ በመጀመሪያ ወደ ፕራክቲስ ከመግባታቸው በፊት ጋይድ ቡክ እንሰጣቸዋለን። ጋይድ ቡክ ላይ ሁሉም ዲስክሪፕሽን ስላለ እሱን በደንብ አንብበው ከመጡ ምንም ኮንፊውዝድ አይሆኑ ማለት ነው። እሺ እንግዲህ የጥፍርና የሜካፕን ይሄን ያክል ካየን እንዲሁም ደግሞ የአይላሽ እና የሂና ትምህርቶችን ትሰጣላችሁ። ስንት አይነት የአይላሽ አይነቶች አሉ? እኛ የምናስተምረው 4 አይነት የአይላሽ አይነቶች አሉ። ካት አይ፣ ኦፕን አይ፣ ዶል አይ፣
እና ናቹራል የሚባል 4 አይነት አሰራር አለው። እነሱን እናሳያቸዋለን እና 3 ቀን የሚሰሩት በአሻንጉሊት ላይ ነው። ቀጥታ ወደ ሰው አይን ላይ ፕራክቲስ ማድረግ ሪስክ ስላለው አይን ስለሆነ መጀመሪያ 3 ቀኑን በአሻንጉሊት ላይ በደንብ ፕራክቲስ አድርገው ግሉ አጠቃቀሙን ይሄ ትዊዘር አጠቃቀሙ ምናምን በደንብ ከቻሉበት በኋላ ነው ወደ ሰው ላይ የሚያሳያቸው ማለት ነው። እና ሰው ላይ ደግሞ 3 ቀን ፕራክቲስ ያደርጋሉ ማለት ነው። ከዛም በኋላ በ3 ቀን ውስጥ የተለያየ አይነት አሁን የነገርኩሽን እናሰራቸው እና እንጨርሳለን ማለት ነው። ስለዚህ በጣም በቀላል ሁኔታ ማለቅ ይችላል ማለት ነው። የሂናውስ ሁኔታ እንዴት ነው? ተመሳሳይ ነው? ሂናውንም እንደዛው ነው። ሂናውን አንድ ቀን በወረቀት ላይ በእርሳስ እንዲስሉት እናደርጋለን። በጣም የተለያየ አይነት እንደ አርት ስለሆነ በደንብ እጃቸው መፍታታት ስላለበት ብዙ ሰዓት ወስደን በወረቀት ላይ እናስላቸዋለን። ከዛም በኋላ ደግሞ የእጅ ፕሪንት አድርገን በላሚኔትድ በሆነ ወረቀት ላይ ደግሞ በሂና እንዲለማመዱ እናደርጋለን። ምክንያቱም ሂናው አንዴ እጅ ከያዘ ስለማይለቅ የሰው እጅ ላይ ደግሞ በጣም መበላሸት ስለሌለበት እጅ ፕሪንት አስደርገን ላሚኔት አድርገን እዛ ላይ የእጅ ቅርጽ ማለት ነው እዛ ላይ በሂና እንዲሰሩ እናደርጋለን። ከዛም በኋላ ወደ ሰው እንገባለን ማለት ነው። እሱ ከ7 ቀን እስከ 10 ቀን ነው የምናስተምረው። በ7 ቀን የሚለምዱ ከሆነ በ7 ቀን እንጨርሳለን። ከዛ ካለመዱ ግን ወደ 10 ቀን እንወስዷለን። እና 2 አይነት ነው የምናስተምረው። የህንድ ሂና እና የሱዳን ሂና ይባላል። አዎ የህንድ ሂናው ጥቅጥቅ ያለ ነው እና ሲታይ በቃ ብዝት ያለ ሆኖ ጥቅጥቅ ያለ ነው። የሱዳን ሂና ግን ሰፋ ያለ ሆኖ የሆነ እንደ ቅጠል ነገር ነው፣ እንደ አበባ እንደ ቅጠል አይነት ነገሮች ያሉት ነው እና 2 አይነቶችን በተለያየ ቀን አንዳንድ እያደረገን እናሳያቸዋለን። እነሱ እንደ እንግዲህ የእነሱ ፍጥነት ይወስኗል ማለት ነው እዚህ ላይ አይደለም። እና ደግሞ በጣም ፍላጎት ያስፈልጓል። ፍላጎት ከሌላቸው ቶሎ የመልመድ ነገር የለም። አእምሯቸውን ቶሎ ስለማይቀበለው በጣም አሪፍ። እንግዲህ ተመልካቾቻችን ፍላጎታችሁ እንደሚሆን አንጠራጠርም። ሜካፕ፣ ጥፍር፣ አይላሽ እንዲሁም ደግሞ ሂናን በአንድ ላይ ይዘው ነው የሚጠብቋቸው ማለት ነው። እስቲ ስለ ፓኬጃችሁ እናወራና አንድ ላይ በንድል አድርገው የሚይዟቸውን ፓኬጆች ንገሪ። እኛ የምናስተምረው 4 ፓኬጅ ዲስካውንት ያወጣንባቸው 4 ፓኬጆች አሉ። ሜካፕ፣ ጥፍር፣ አይላሽ እና ሂና ማለት ነው። 4ቱንም አንድ ላይ ለሚማር ሰው በ33,000 ብር ነው የምናስተምረው። ለብቻ ግን ሲሆን ያው ዲስካውንት አይኖረው። አንድ ላይ ሲሆን ጠቅላላ ብሎ ነው ዲስካውንት የምናደርግላቸው ማለት ነው። በጣም አሪፍ። እስቲ የጥፍሩ ብቻውን ነው ማለት ነው የምፈልገው የሚል ካለ ጥፍር በስንት ነው የምታስተምሩት? ጥፍር ለምሳሌ ለብቻው ጥፍር ከሆነ 11,000 ነው የምናስተምረው። ሜካፕስ? ሜካፕ ደግሞ 13,000፣ አይላሽ 7,000 እና ደግሞ 5,000 ነው የምናስተምረው። ስለዚህ ሞር ደግሞ ፓኬጁ ነው ወስደውት እንዳለ በተመጣጣኝ ዋጋ ቢማሩ የተመረጠ ነው ማለት ነው። በጣም ዋጋችን በጣም ተመጣጣኝ ነው። ከምንጠቀማቸው ፕሮዳክት ኳሊቲዎች እና ከኦሪጂናልነታቸው አንጻር ዋጋችን በጣም ተመጣጣኝ ነው። በጣም አሪፍ። መልካም ተመልካቾቻችን በማሂ ሜካፕ ስኩል ተገኝተን እንግዲህ የሚሰጣቸውን የትምህርቶች አይነት እንዲሁም ደግሞ ቦታቸውን ይሄን ያክል አይተናል። ይህንን ትምህርት ለመማር የት ነው የምንመጣው ለምትሉ አድራሻቸውን እንዲሁም ደግሞ ስልክ ቁጥራቸውን ሰፍ ነግረናለች ማለት ነው። አድራሻችን 22 ከበድሪያ ሞል አጠገብ ALMW ህንፃ ነው፣ ወይም አማራ ባንክ ያለበት ህንፃ 1ኛ ፎቅ ላይ ነው። ስልክ ቁጥራችን ደግሞ 0929125373። በጣም አሪፍ። እንዲሁም ደግሞ የምትጠቀሙት የሶሻል ሚዲያ ካለ አማራጭ ካለ ያው በእኔ ስም ማግኘት ትችላላችሁ። ቲክቶክ አካውንታችንን ማሁ ብላችሁ መግባት ትችላላችሁ። የቴሌግራም ግሩፕ እና ቻናል ሊንኩን ደግሞ እዛው ላይ ታገኙታላችሁ። ቲክቶክ ላይ ያገኙታል ማለት ነው። በጣም አሪፍ። መልካም ቆይታ ነበረ። እናመሰግናለን። ተመልካቾቻችን በማሂ ሜካፕ ስኩል ተገኝተን እንግዲህ የሚሰጣቸውን የትምህርቶች አይነት ለእናንተ አድርሰናል። እንዳያችሁት እንግዲህ በጣም በተመጣጣኝ ዋጋ በኦሪጂናል ፕሮዳክቶች ነው የሚያስተምሩት። እንዲሁም ደግሞ በቂ ቦታ ይኖራችኋል። እናንተም ተመዝግባችሁ ተማሩ እንላችኋለን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። የዛሬ ቆይታችን ይሄንን ይመስል ነበረ። እናመሰግናለን።